በእነዚህ አራት ምክንያቶች ሶሻል ሚዲያ ላይ መስራት ግዴታችሁ ይሆናል። የመጀመሪያው ምክንያት ኢምፓክት መፍጠር ነው። ሶሻል ሚዲያ ላይ በዋናነት ኢምፓክት መፍጠር ትችላላችሁ። የሰው ልጅ የህይወት ፐርፐዙ ሁላ ኢምፓክት ነው ብዬ አስባለሁ። የምትሰሩት ስራ ሊሆን ይችላል፣ የምታገኙት ገንዘብ፣ የምትረዱት እርዳታ ሁላ የሆነ መፍጠር የምትፈልጉት ተጽዕኖ ኢምፓክት ስላለ ነው የምንኖረው ማለት ነው። የራሳችን ህይወት ላይ መፍጠር የምንፈልገውን ተጽዕኖ ይሁን ሰው ላይ መፍጠር የምንፈልገውን ተጽዕኖ ይሁን ብቻ ግን የሆነ ኢምፓክት መፍጠር እንፈልጋለን። ሶሻል ሚዲያ ደግሞ ይሄንን ለመፍጠር ዋነኛው መንገድ ነው። ሶሻል ሚዲያ ላይ ኢንፍሉዌንሰር የሚባለው ሁላ ኢንፍሉዌንስ ማድረግ መቻል ማለት ኢምፓክት መፍጠር መቻል ማለት ነው። ነገር ግን ኢምፓክቱ ፖዚቲቭም ኔጌቲቭም ይሆናል። ኢንፍሉዌንስ ስታረጉ ወደ መጥፎ ነገር ከወሰዳችሁት ኔጌቲቭ ኢምፓክት ፈጠራችሁ፣ ወደ ጥሩ ነገር ከወሰዳችሁት ደግሞ ፖዚቲቭ ኢምፓክት ተፈጠራችሁ ማለት ነው። ስለዚህ ሶሻል ሚዲያ ላይ በመስራታችሁ ብቻ ኢምፓክት መፍጠር ትችላላችሁ። እናንተ ሰዎች አያውቁትም፣ ሰዎች አይረዱትም፣ ሰዎች ይሄንን ባለማወቃቸው እንዲሁ ሲባክኑ ይኖራሉ፣ እንዲህ ማድረግ ነበረባቸው፣ እንዲህ ነው ብላችሁ የምታስቡትን ሐሳብ ለምን 10 ሰው ብቻ አይመለከተውም ቪዲዮአችሁ መልቀቃችሁ በቂ ነው። ከዛ በኋላ ነው 10 ሰው ከተመለከታችሁ በኋላ ወደ 100 ሰው የምታርጉት፣ ከዛ 1000 ሰው የምታርጉት። ስለዚህ ሶሻል ሚዲያ ላይ ለምን አንድ ሰው አይሆንም ተጽዕኖ እየፈጠራችሁ ነው። 10 ሰው ካየው አንድ ሰው ላይ ተጽዕኖ ልፈጥሩ ትችላላችሁ። ሶሻል ሚዲያው ላይ በጀመራችሁ በመጀመሪያው ቀኑ ላይ ኢምፓክት መፍጠር ትችላላችሁ። ችግሩ 10 ሰው አይቶት አንድ ሰው ላይ ኢምፓክት ሲፈጠር በጣም ቫልዩ ለስ ነው የሚሆነው። የእናንተን ኢፈርት የማይመጥን ኢምፓክት ሊሆን ይችላል አንድ ሰው ላይ የተፈጠረው ነገር ግን through the process እየሄዳችሁ ከናንተ በጣም ብዙ እጥፍ የሚተልቅ ኢምፓክት ትፈጥራላችሁ ሚዲያውን በመያዛችሁ ብቻ ማለት ነው። ስለዚህ ሶሻል ሚዲያ ላይ ኢምፓክት መፍጠር ትችላላችሁ። አሁን እሻቱን እየተመለከታችሁት ነው። ምን ያህል ሰው $5 እየከፈለ ሰብስክራይብ እንዳደረገው 3000 ሰው ሰብስክራይብ አድርጎታል ማለት ነው። ኮሚኒቲውን ጆይን አድርጎለታል ዩቲዩብ ላይ። ለምን? ኢምፓክት መፍጠር ስለቻለ። ለኮሚኒቲው የሆነ የሚጠቅም ስራ ሰራ፣ ከዛ በኋላ ኢምፓክት መፍጠር ቻለ። ከዛ ፋይናንሻሊ ስትራግል ሲያደርግ ሰው ነው ፋይናንሻሊ ስትራግል አደረገ፣ ከዛ ግን የሚደግፈው ሰው አገኘ። አያችኋ ኢምፓክት መፍጠር ምን ያህል ጥቅም እንዳለው። ሰዎችን ከኪሳቸው ገንዘብ አስወጥቶ እንኳን የእናንተን ኮንተንት ለመመልከት እንደሚያደርጋችሁ አያችኋ። እንዴት ይሄንን ኢምፓክት መፍጠር እየቻላችሁ ኢምፓክት መፍጠሪያው ፕላትፎርሙ ስልካችሁ ላይ እያያችሁት ቁጭ ብሎ ከጎናችሁ እያደረ እንዴት እናንተ ያንን ኢምፓክት ለመፍጠር አትነሱም? ስለዚህ ሶሻል ሚዲያ መጀመሪያ ዋነኛ ምክንያታችሁ የሚሆነው ኢምፓክት መፍጠር ነው። ሁለተኛው ደግሞ ሶሻል ሚዲያ የምትጀምሩበት ምክንያት ዋይድ የሆነ ኦዲየንስ አለ። ዋይድ የሆነ ኦዲየንሱ ምን ይጠቅማችኋል መሰላችሁ? የእናንተን ፕሮዳክት ለመሸጥ ለማስተዋወቅ ራሳችሁን ለመሸጥ ይጠቅማችኋል ማለት ነው። ለምሳሌ አሁን ዩኒክ የሆነ ሶሻል ሚዲያውን መጠቀሚያ መንገድ ልንገራችሁ። አንድ ሰው ስራ አጥቶ ተቸግሯል። ስለዚህ ምን ማድረግ አለበት ማለት ነው? ኦኬ ይሄንን ተምሬያለሁ፣ ይሄንን ነገር ነው የምችለው፣ እንደዚህ አይነት ቦታ ላይ መስራት እፈልጋለሁ ብሎ ቪዲዮ ሰርቶ ቫይራል ሊወጣ ይችላል። ከዛ ትቀጠራላችሁ። በቃ ዋይድ የሆነ ኦዲየንስ ጋር ደረሳችሁ ማለት ነው። አንድ ሰው ስራ እየፈለገ 100 በር ቢያንኳኳ 100 አሰሪ ጋር ነው ሊያገኝ የሚችለው። 100 ቦታ ለመሄድ ደግሞ ምን ያህል ጫማ ታክሲ መጨረስ እንዳለበት አስቡት። ነገር ግን ይሄንን ቪዲዮ በፖስቱ ብቻ አትሊስት 100,000 እና ሚሊዮን ሰው ይመለከቷል። ከዛ 100,000 እና ሚሊዮን ሰው ውስጥ የእሱ ሊቀጥረው የሚችለው አትሊስት ከ100 ሰው በላይ አለ። ስለዚህ እሱ 100 ሰው ጋር ከሚሄድ ሶሻል ሚዲያውን ተጠቅሞ ከ100 ሰው ጋር መድረስ ይችላል። ዋይድ የሆነ ኦዲየንስ ጋር መድረስ ይችላል ማለት ነው። ሶሻል ሚዲያውን ግዴታ ቫይራል ወጣችሁ ፕሮሞሽን ለማግኘት ብቻ ተጠቀሙበት። እንደዛ ነው ሶሻል ሚዲያ ኮንተንት ክሬተር የሚሰራው። ነገር ግን ሶሻል ሚዲያ ለራሳችሁ መጠቀም ትችላላችሁ። ከዛ ውጪ ደግሞ ይሄ ከገበያው ወጣ ያለ አሰራር ነው የነገርኳችሁ። ይሰራል በእርግጠኝነት እና ዋይድ ኦዲየንስ መኖሩ ደግሞ ሽያጭ ለማካሄድ ይጠቅማችኋል። ይሄ ማይክ ስንት ፍሬ ታሽጧል? እኔ በሰራሁት ማስታወቂያ ብቻ ማለት ነው ለየሆነ ሱቅ ለሰራሁት ማስታወቂያ ይሄ ማይክ 10 ፍሬ ታሽጧል። ዋይድ ኦዲየንስ ጋር ትደርሳላችሁ ማለት ነው። ዋይድ በመሆኑ ብቻ እናንተ በአካል ከማታገኙት ሰው በላይ ማግኘታችሁ ብቻ ጥቅም ይሰጣችኋል። ሱቅ ከፍታችሁ በመንገዳችሁ ላይ የሚያልፍ 1000 ሰው ቢኖር ከ1000 100 ሰው የእናንተን ሱቅ ዞሮ ቢያየው ከዛ ውስጥ ደግሞ ካያችሁ ዞሮ ካየው ማለት ነው ከ100 ሰው ውስጥ 10ሩ የእናንተ ፕሮዳክት ኢንተረስትድ ቢሆን ከ10ሩ ደግሞ ሱቅ ገብቶ ያየው 5ቱ ቢሆን ሱቅ ገብቶ ካዩት 5ቱ አንዱ ኮንቨርት የሚያደርግ ቢሆን ሶሻል ሚዲያ ላይ ስቀርቡ ግን በእናንተ መንገድ በእናንተ ፔጅ የሚያልፈው 1000 ሳይሆን 100,000 እና 1 ሚሊዮን ሰው ነው። ከዛ 100,000 እና 1 ሚሊዮን ሰው በእናንተ ኢንተረስትድ የሚሆን 10,000 ሰው ቢኖር ከዛ በኋላ ፔጃችሁን በደንብ የሚመለከት 2000 ሰው ቢኖር ከዛ በኋላ ያንን ፕሮዳክት አክቹአሊ የሚፈልገው 500 ሰው ቢኖር
ከዛ በኋላ ያንን ፕሮዳክት አፎርድ ማድረግ የሚችል 100 ሰው ቢኖር ከዛ ውስጥ ለመወሰን ፈቃደኛ የሆነ 10 ሰው ቢኖር 1 ሚሊዮን ቪው ብታገኙ 10 ኮንቨርት ማድረግ ትችላላችሁ ማለት ነው። ነገር ግን በእናንተ ሱቅ 1 ሚሊዮን ሰው እንዲያልፍ ግዴታ 1000 ሰው ከሆነ በቀን የሚያልፈው 1000 ቀን ያስፈልጋቸዋል ከ3 ዓመት በላይ ማለት ነው። ስለዚህ በ3 ዓመት የማታገኙት ኢምፕሬሽንን በአንድ ቪዲዮ ማግኘት ትችላላችሁ ማለት ነው። ያ በአካል የሚያገኘው የተሻለ ቫልዩ ነው። ነገር ግን ስቲል ሰው ነው እየተመለከታችሁ ነው። እዚህም ሆነ እዛም እየተመለከታችሁ ነው። እንዲያውም መንገድ ላይ ሳያችሁ የሚያልፈው ይበዛል። ሶሻል ሚዲያ ላይ ከመጣችሁለት ግን ያያችኋል ማለት ነው። ስለዚህ ዋይድ ኦዲየንስ በኖሩም ብቻ ለእናንተ ሶሻል ሚዲያ ላይ መቀላቀያ ዋነኛ ምክንያት ይሆናችኋል ማለት ነው። ሶስተኛው ሶሻል ሚዲያ ላይ እንድትወጡ ምክንያት የሚሆናችሁ ነገር ደግሞ ብራንድ መገንባት ነው። ብራንድ መገንባት ማለት ስም መገንባት ነው። ስሙን ገንብታችሁ ቀጥታ ላሸጡበት ትችላላችሁ። ነገር ግን ሰዎች በአካል ሲያገኟችሁ ሶሻል ሚዲያ ላይ ሰርታችሁ ባገኛችሁት ብራንድ እንዲያከብሯችሁና ከእናንተ ጋር መስራት እንዲፈልጉ ከእናንተ መግዛትና መሸጥ እንዲፈልጉ እንዲያከብሯችሁ ማድረግ ትችላላችሁ። ብራንድ ገነባችሁ ማለት ነው። ብራንድ መገንባት ማለት ሪፑቴሽን መገንባት ነው። ሪፑቴሽን ማለት ድግግሞሽ፣ በድግግሞሽ ውስጥ የመጣ ጥሩ ስም ማለት ነው ብራንድ ማለት። ስለዚህ ብራንዳችሁ መገንባት ትችላላችሁ። አሁን የማሽን ሻጮች ምናምን ቲክቶክ ላይ ታያችኋላችሁ የሆነ ጥቅም የሚሰጡ ነገሮች ምናምን ኮንተንት ለመስራት። ከዛ በኋላ ግን ቀጥታ በዛ አይደለም ኮንቨርት የሚያደርጉት። ነገር ግን የሚያውቃቸው ሰው ሶሻል ሚዲያ ላይ ያገኙትን ሰክሰስ እና ብራንድ ሲመለከት እያከበራቸው ይመጣል። ከዛ በኋላ ገበያ እያገኙ ይመጣል። ኦቨርታይም ገንዘባቸውን ይቆጥራሉ ማለት ነው። ስለዚህ እንዲያውም ይሄኛው በጣም ከፍተኛ ገንዘብ ያመጣላቸዋል። ምክንያቱም የ100 ሚሊዮን ብር ስራ እንደ ቀላል ስራ ሊዘጋላችሁ ይችላል ብራንድ በመኖራችሁ ምክንያት ማለት ነው። ያኔ ረጅም ጊዜ የሚፈጅባችሁን የ10 ሚሊዮን ብር ትርፍ በጥቂት ጊዜ ውስጥ በዛ ቪዲዮ ብቻ ባገኛችሁት ሪፑቴሽን እና ብራንድ ሸጣችሁት 10 ሚሊዮናችሁን አገኛችሁ። የ100 ሚሊዮን ዕቃ ብትሸጡ 10 ሚሊዮኑ የእናንተ ትርፍ ቢሆን በጥቂት ቪዲዮ በገነባችሁት ብራንድ እናንተ 10 ሚሊዮን ትርፋችሁን በረጅም ጊዜ ታገኙት የነበረው በአጭር ጊዜ ያገኛችሁት ማለት ነው። ብራንድ መገንባታችሁ እዛው ሶሻል ሚዲያ ላይ ባሸጡበት እንኳን ሎካሊ በመሰሯቸው እንቅስቃሴ ነገሮች እንዲቀላጠፉላችሁ፣ ሰዎች እንዲያከብሯችሁ፣ በቁም ነገር እንዲያዋሯችሁ፣ ነገሮችን ስፒድ አፕ ለማድረግ ብራንድ በጣም ስለሚጠቅም ነው። አራተኛው ሶሻል ሚዲያ ላይ መውጫ ምክንያታችሁ ሊሆን የሚችለው ደግሞ ቀላል በመሆኑ በቃ ቀላል ነገሮችን የሰው ልጅ በሞከር እንወዳለን። ምክንያቱም ምንም የሚገድበን ነገር የለም። ስለዚህ ሶሻል ሚዲያውንም ምንም የሚገድባችሁ ነገር የለም። አሁኑኑ ስልካችሁን አውጥታችሁ እየቀረጻችሁ መፖሰት ትችላላችሁ። ቀላል መሆኑ ብቻ ለእናንተ ጥቅም ይሰጣችኋል ማለት ነው። ስለዚህ ይሄንን ጥቅም በቀላሉ መቋደስ ትችላላችሁ፣ በቀላሉ ቀርጻችሁ መፖሰት ማለት ነው። ስለዚህ በእነዚህ 4 ምክንያቶች ተነስታችሁ ማለትም ኢምፓክት በመፍጠር ዋይድ ኦዲየንስ በማግኘት ብራንድ በመገንባትና ቀላል በመሆኑ ተነስታችሁ ሶሻል ሚዲያ ግዴታ መጀመር አለባችሁ ማለት ነው። የፊታችን ሰኞ 12 ሰዓት ላይ ደግሞ አሁን ይሄ ቪዲዮን ስፖንሰር ባረገልን በሬልስ አካዳሚ የኮንተንት ክሬሽን ላይቭ ወርክሾፕ ስለሚዘጋጅ የኮሚኒቲ ሊንካችን የዲስክሪፕሽን ቦክስ እላዩ ላይ አስቀምጬላችኋለሁ። የቴሌግራም ቻናል ነው፣ ገብታችሁ ጆይን አድርጉትና ጁላይ 27 ማለት ነው ሎካል 12 ሰዓት ላይ የኮንተንት ክሬሽን ላይቭ ወርክሾፕ በነፃ ስለሚኖረን ብዙ እውቀት ስለምንማማር ተቀላቀሉ ማለት ነው። የኮንተንት ክሬሽን ኮርሳችን እዛው የኮሚኒቲ ቻናሉ ላይ ታገኙታላችሁ ማለት ነው። ይሄ የምትመለከቱት 8500 ደግሞ ኮንተንት ክሬተር ስለሆነ 8500 ኮንተንት ክሬተር ጋር ተቀላቀሉ። ኮንተንት ክሬተር ሆናችሁ ህይወታችሁን መቀየር የምትፈልጉ ከሆነ ማለት ነው። ስለዚህ ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ቪዲዮ ቀራጮች መልካም ጊዜ